እንግዲህ ብዙ ሰው ሊያኮርፍ ይችላል። አሁን የአዲስ አበባ ያለው የአብይ አህመድ ብልጽግና ፓርቲ ምን አለ? የትግራዩን ብልጽግና ፓርቲ አስደሰተው። ምን ብሎ? ሁመራ ምርጫ ጣቢያ፣ ወልቃየት ምርጫ ጣቢያ፣ ምዕራብ ትግራይ አለና ለጠፈ ማለት ነው። እነ ደመቀ ዘውዱ ደግሞ እንዴት አንድ ባይን ምንድነው እንደዚህ የሚባለው አሉ። ብልጽግና ለብልጽግና እንትን ይላሉ። ስለዚህ እኔ በጣም በእውነት ብልጽግናዎች በጣም ምስኪኖች ናቸው፣ ግን ያልተበላበት አራድነት ቢያስመልሱ ጥሩ ነው። ስለዚህ እነ ደመቀ ዘውዱ ብልጽግና ናቸው። የአማራ ፋኖ እየታገለ ያለው ብልጽግናን ነው። ስለዚህ እነ ደመቀ ዘውዱ አንድ ፋኖ በወልቃይት ክልል ውስጥ ቢገባ ቢያልፍ እተኩስበታለሁ ነው ያለው። አለቀ። የሰሊጡ ጊዜ እነ ጋሻው መርሻ እነ ምናምን እነ ዋይ ሲሉ ነው የከረሙት። አሁን ዛሬ ህወሓት መታለችና ኑሙቱልን የሰሊጡ ጊዜ ጥፋ ከዚህ ዋይ የውጊያው ጊዜ ኑልን እንጂ ወልቃይት ቀይ መስመር ናት፣ የኢትዮጵያን ህልውና የምትመሰክር ናት ምናምን። ይሄ ብቻ አይደለም። አሁን እነ ጋሻው መርሻ ሲናገሩ ሰምቻለሁ። ራያና ወልቃይት የቀይ መስመራችን ናቸው። ህወሓትን ብቻ ማለት ነው። እነ ጋሻው መርሻን የቀጠረው ማን ነው? ብልጽግና። ራያ ብለው አያውቁም እስከዛሬ። አሁን ራያ እያነሱ ነው፣ እየሰማናቸው ነው። ደመቀ ዘውዱ ምን ብሏል? የራያ ጉዳይ አያገባንም፣ የመተከል ጉዳይ አያገባንም፣ የደራ ጉዳይ አያገባንም፣ ያንዳንዱ በራሱ እንትን ብሎ እንደ ወልቃይት መሆን ይችላል ብሏል። አሁን የጨነቀ ቀን ሲመጣ የወልቃይት ጉዳይ ይሄ ትክክል አይደለም። የኔ ምክር ነው። ሰውን ሞኝ ማድረግ በጣም ጥሩ አይደለም። አይጀመርም። ተተጀመረ ደግሞ የአማራ ፋኖ ደመቀ ዘውዱ ነው የሚመታችሁ። አንድ ፋኖ ግዛቴ ውስጥ ቢገባ እመታለሁ ስላለ ይመታችኋል። እና ደመቀ ዘውዱ እና እነ ደምለው እንትን ማለት አለባቸው። ወልቃይትን የአማራ ፋኖ የአማራ ህዝብ አስመልሷል። የወልቃይት ጉዳይ ግን እነ ደመቀ ዘውዱ ለግላቸው ወስደውታል። እንግዲህ እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። በእውነት እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። እና አያሌው መንበር መዝመት አለባቸው። እነ ጋሻው መርሻ፣ እነ ኢብራሂም፣ እነ የሱፌ፣ እነ በለጠ ሞላ አብን በአጠቃላይ የወልቃይት ጉዳይ የቀይ መስመር ነው። የአደንጓሬ የሰሊጥ የምናምን እርሻ ስላለ እዛ ሄደው መጠበቅ አለባቸው። በእውነት ይህንን በደንብ እንድታዩ ያስፈልጋል ማለት ነው። እንዳልኳችሁ ነው። ብልጽግና ዝም ያለው ብልጽግና ስለሆነ ትክክል አይመጣም። አማራ ጣልቃ ከገባ ምች ነው የሚመታ፣ ያጠናግራል። እንትን ማለት አለባችሁ። ወይዘሮ ስምረትን ደግሞ ታውቋታላችሁ። ወይዘሮ ስምረት ማለት የጌታቸው ረዳ ቡድን ናት፣ ፓርቲ ናት። እሷ ደግሞ አፋር ውስጥ ታጣቂ ያላት፣ እሷን መግለጫ እያወጣች ነው። ወይዘሮ ስምረት የማን አማካሪ ናት? የአብይ አህመድ አማካሪ ናት። ወይዘሮ ስምረት በእውነት ድሙሽ ብሽ ያለች ናት። አሁን በቅርብ ነው የተገለጠችው። ወይዘሮ ስምረት እዚህ አዲስ አበባ ነው ያለችው እና መግለጫ እያወጣች ነው። የእሷ ሰራዊትም አለ ደግሞ፣ ሰራዊቱ ደግሞ ቲፔፍ ነው የሚባለው ብሎ አፋሮች በእንትን በኩል አስገብተውት ወደ ራያ አስገብተውታል። ቲፒኤልኤፍ አይደለም የመጣው፣ አሁን ቲዲኤፍ አይደለም የመጣው፣ ቲፔፍ ነው የመጣው። ከአፋር ነው ያስገቡት። የጌታቸው ሰራዊት ነው የገባው። ከዛ ሁለቱ በቲፒኤልኤፍ ስም የአማራን ህዝብ አጽድተው መጥተው በወያኔ ለማሳበብ ነው። ስለዚህ የራያ ህዝብ ገና ነገሩ ሲመጣና የኦሮሞማው መከላከያ መሰለፍ ሲጀምር እቃ መሸከፍ ሲጀምር ጥቅሴ ነው ብሎ ሁሉም ወጥቶ ወደ ቆቦ መጥቷል። መኪና ተከልክሏል። ማንም እንዳይሄድ እንዳይወጣ ተብሏል። ምክንያቱም ሰው መጨፍጨፍ አለበት። አሁን እንደ ድሮ ወለጋ ቢጨፈጭፉ የሚሰማቸው የለም። ብልጽግናዎች፣ የኦሮሞማ ብልጽግና ወለጋ አማራ ጨፍጭፎ ትግሬኔ የፈጅህ ለማለት አይመችም።
አሁን የሚመቸው ራያ ላይ ሰዎችን ጨፍጭፎ የጨፈጨፈው ወያኔ ነው ብሎ ሌላውን ህዝብ ማበሳጨት ነው የሚፈልገው። ስለዚህ ራያ የገባው አላማጣ የገባው ምን የገባው የጌታቸው ረዳ ሰራዊት ነው። አፋር የከረመው አፋር ያለው ነው የገባው ማለት ነው። ስለዚህ ብልጽግና ነው የገባው። ብልጽግና ገብቶ አስረከበ። ከዛ ለወይዘሮ ስምረት ከዛ ብልጽግና ደግሞ ወደ ቆቦ ሸሸ ማለት ነው። ወደ ቆቦ ተመልሶ መጥቷል ማለት ነው። እኔ የሚመስለኝን ነው የምነግራችሁ። እንደገና ደግሞ እዛ አማራ ክልል ያለው ብልጽግና ነው። ብአዴን አሁን ብልጽግና ነው። ብአዴን ብልጽግና ነው። እስካሁን ስለ ወልቃይት ጉዳይ አልተናገረም። ስለምን ጉዳይ አልተናገረም? ምክንያቱም አሁን ብአዴን የሚመራው በደቡብ ጎንደርና በጎጃም በምስራቅ ጎጃም ሰዎች ነው። እነ ተመስገን ጥሩነህ፣ እነ አረጋ ከበደ፣ እነ ከሰሜን ጎንደር ደግሞ እናገኘው ተሻገር፣ እነ መላኩ አለበል ከደቡብ ጎንደር፣ እነ ይርጋ ሲሳይ፣ እነዚህ ሁለቱ ናቸው። ወሎ ብዙም የለም፣ ሸዋም የለውም። ስለዚህ አሁን በወልቃይት ጉዳይ ቀይ መስመራችን ነው፣ ቢጫ መስመራችን ነው፣ አረንጓዴ መስመራችን ነው፣ እንደ ቴዎድሮስ ጥይት እንጠጣለን የሚል የለም። ስለዚህ ቁማሩ የአማራው ብአዴን ጸጥ ብሏል። ስለዚህ አማራ ፋኖ ምን አገባው? ይህንን በደንብ ማየት ያስፈልጋል ማለት ነው። እና ይችን ጨዋታ በደንብ ማንም ሰው ሊነቃ ይገባል። እዚህ መጥተው ደመቀ ያዘው እንዳትለቀው እጠረው፣ በዚህ በኩል ያዘው ደመቀ መኮንን እጃግና አለንልህ። ከዛ ደግሞ ወያኔን በዛ በኩል ህጋዊ መስመሩን ልቀቁ፣ የምርጫ ክልሉ ምዕራብ ትግራይ ነው፣ ደቡብ ትግራይ ነው እያለ ልክ እንደ ካሽሚር ህንድና ፓኪስታን እንደሚጣሉበት፣ ልክ እንደ ፍልስጤምና እስራኤል፣ ልክ እንደ ሶሪያና እስራኤል በጎላን ተራራ